በመጽሐፈ ኢዮብ ምዕራፍ 33 ላይ የሚናገረው ነገር አለ። እግዚአብሔር በአንድም መንገድ ወይም በሌላም መንገድ ወይም በህልም ይናገራል ይላል። በአንድ መንገድ ወይ በሌላ መንገድ ወይም በህልም ይናገራል። ስለዚህ በህልም ውስጥም መረጃ እናገኛለን ማለት ነው። ስለዚህ አስቀድመን መንፈሱ ከሚያጠምዳቸው ወጥመዶች ውስጥ እናመልጣለን። ዛሬ መጸለይ ስንጀምር መስገድ ስንጀምር የሚታዩን ምን አይነት ችግር እንዳለ እንኳን በህሊናችን ውስጥ እየገመትን ያለው እኔ ሳላቀው ይሄን ያህል ጊዜ ያደፈጠ ጠላት መኖሩን አሁን አውቄያለሁ እምንልበት ደረጃ ላይ እየደረስነው ለእግዚአብሔር የነገውን ጊዜ ለሱ ፈቃድ መስጠት ስለጀመርን ነው። የሚጸልይ ሰው የነገውን ፈቃድ ለፈጣሪ አምላክ ይሰጣል። በዚህ መካከል እሱ ደግሞ መረጃ ይሰጠናል ማለት ነው። መረጃዎቹ አንዳንድ ሁኔታዎች ስናይ ያደረብንን መንፈስ መለየት ነው። የነገውን በጎ ፈቃድ ለማግኘት ዛሬን መንፈስ መለየት፣ በውስጣችን ምን አይነት መንፈሶች አሉ፣ ዘርፋቸው የበዛ ብዙ አይነት እና በጣም በረቀቀ ሁኔታ ስልታቸውን አዳብረው ማንነታችን እስኪጠፋ ድረስ የሚፈታተነ ኃይል አለ። ያንን መለየት ነው። በነገ በጎ ፈቃድ ውስጥ የእግዚአብሔር ፍቅር ሲታይ ህይወታችን ውስጥ ያለውን አስጨናቂ ነገር እንድናውቀው ይረዳናል። እግዚአብሔር ለነገው ካሰበ ዛሬ እኛ የምናስበውን ጊዜ እሱ ተጋራ ማለት ነው። ተካፈለልን ማለት ሲካፈልልን ሊያደናቅፈን የነበረው ሊያስረን የነበረው ሊያፈዘን የነበረውን ጠላት ተወዲሁ የዲያብሎስን ኃይል ማለት ነው ይሰብርልናል። ከዛም ውስጥ አንዳንድ መረጃዎች እናገኛለን። ለምሳሌ ውሻ ሲነክስ የምናይ ከሆነ ከወዲሁ ስለ ነገው ነገር እግዚአብሔር ነገረም ማለት ነው። የውሻ መንከስ ማለት ክፉ መናፍስት ወደ ቤታችን ኑሯችን ውስጥ ገብቷል። ውሻው አተረጓጎሙ ሁለት አይነት ነገር ነው። አንደኛ ውሻ ከሰው ቤት ደጅ የማይጠፋ ነው። ከሰው ጋር ኗሪ የሆነ አካል ነው። ስለዚህ ከቅርብ ያው ኗሪ አይደለም ውሻ ከቅርብ በቃ ከቅርብ ከሆነ ዘመድ፣ ቤተሰብ፣ ጓደኛ የተላከ መንፈስ ነው ማለት ነው። ኗሪ ስለሆነ ውሻ አንዳንድ ጊዜ ተኩላ፣ ጅብ ምናምን እናያለን። ይሄ ለነገው እንቅፋት የሚሆን መንፈስ ነው። ዛሬ ጅብ ሲያባረረኝ አደረ ብለን ዝም ብለን ነው የምንወጣው። ለነገው እግዚአብሔር ሆይ ይሄንን ክፉ ጠላት አስወግድልን ብለን አንጸልይበትም። በህልም አይቼ ዛሬ ጅብ ሲያባረረኝ አደረ ምናምን ይባላል። ይሄ የውጭ መንፈስ ነው። ይሄ ደግሞ ሁለት አይነት ነው። በጣም ጨካኝ የሆነ ክፉ የሆነ መንፈስ ወደ ቤታችንና ወደ ኑሯችን ገብቷል። የነገውን አካሄዳችንን ሊያበላሽ ነው። ወይ ቡዳ ሊሆን ይችላል፣ ወይ መተት ሊሆን ይችላል። ዞሮ ግን ጠላት በዛ መኝታ ላይ አለ። እግዚአብሔር እየነገረን ነው፣ ግን እኛ አልገባንም። አተረጓጎማችን ከቅዠት አንጻር ስለምንገነዘብ በረቀቀ ሁኔታ የመናፍስቱ ስልት ውስጣችን ቦታ እንደያዘ አልተረዳነውም። አንዳንድ ጊዜም ደግሞ ሸረሪቱንም ጊንጡንም እናያለን። ውቃቢ አምላክ ተቆጥቶናል ብለን ቡና እናፈላለታለን። ከዚህ በኋላ ከፍተኛ የሆነ ቦታ በስፋት የነገውን እንቅፋት በራሳችን ተጨማሪ ግብር ሰጠነው ማለት ነው። ዛሬ ሲያቃዠኝ አደረ የሆነ ገደል ምናምን ሳያደርኩ እንላለን አንዳንድ ጊዜ። ይሄ የተለመደ ነገር ነው። በመሆኑም ይሄ ቤት በደንብ ቡና አልተፈላለትም፣ በቀን 3 ጊዜ ይፈላ ይባላል። ቅዠቱን ለማባረር ማለት ነው። የቤቱን የመንፈስ ሸክም ለማስወገድ ቀጥታ ከጣዖት ጋር የተያያዘ አካሄድ እናቶቻችን ሄዱና ከዛ በኋላ የነገው ነገር በሙሉ እንቅፋት ሆነ። በውስጣችን ከገባ በኋላ ነገ ጌታ ቢፈቅድ የሚለውን ቃል አናወጣትም። ይሄን አደርጋለሁ፣ ይሄን እሰራለሁ፣ ይሄን በዚህ መንገድ ሄዳለሁ፣ እከሌን በእንዲህ መንገድ አጠቃለሁ፣ በዚህ በኩል
ደካማ ጎኑን አገኛለሁ ብለን ስለምንደክም ያ ሁሉ ተያይዞ የነገውን ጊዜ ደስታ ሳናገኝበት እረፍት ሳይኖረን መንፈሳችን ሳይጽናና በተለይም የእግዚአብሔርን ደስታ ሰላማዊውን ሕይወት ሳንቀምሰው ሁል ጊዜ እንደተሳቀቅን ዘመናችን ያልፋሉ።